ለሚሰጥ ሁሉ ይወሰዳል። ይሄንን ነው ትልልቅ ዕድል የተሰጣቸው ሰዎች ሚስ አድርገውት ያውቃል። ለዚህ ሳኦል ምስክራችን ትልቅ ቅባት የነበረበት የእግዚአብሔር ቀናት የነበረበት ሳኦል ተራ ሆኗል። ፋይናል የዛ ሰውዬ መጨረሻ ጥንቆላ ነው ባይቶ እርግቡ ከጭንቅላቱ ላይ ተነስቶ ሄደ፣ ቁራው መጣ። ከባድ። ስለዚህ በመንፈስ ጀምሮ በስጋ ነው የጨረሰው። በመንፈስ ቅዱስ የጀመሩ ሰውዬ ጠንቋይ ቤት ሲሄድ ነው ፋይናል የምታገኙት። ሙታን ሳቢዎች ጋር ሄዶ የማየውን ነገር ሳያደርግ ታዩታላችሁ። እንደዚህ አይነት ውርደት ውስጥ ነው የገባው። ለምን ተወስዶ ነው? ቅባት ይወሰዳል፣ ሞገስ ይወሰዳል። ሌላው ያለ ቅባት እግዚአብሔርን ደስ ማሰኘት አይቻልም የሚል ነበር ባለፈው ያነሳነው። ይሄ መሰረታዊ መግቢያ ነበር የሰጠኋችሁ። ከዛ በኋላ ያየነው ላስት ዊክ ላይ ቅባት ምንድን ነው? ይህን ሁሉ ከዘበዘብኳችሁ አይቀር ስለ ቅባት ላውራ ያስፈልጋል። ግን አኖይንቲንግ ምንድን ነው? አዲስ ኪዳን ብሉይ ኪዳን እንዳለ ሆኖ ቅባት ምንድን ነው? ምን ብለን እንቀበል ቅባት ሲባል? እሱ ላይ ባለፈው ሳምንት ዲቴል አንድ ሀሳብ ላይ ተናገራለሁ። ቅባት ማለት ምንድን ነው አልኳችሁ ባለፈው ሳምንት።